ودي ممازي تسوت عندهم جناية تقلقلتشوا. السلام عليكم ورحمة الله تعالى وبركاته. يود نبياتنا صلى الله عليه وسلم ولاجهنت تلاقوا خليفة أبو بكر الصديق رضي الله عنه دين كتاريك. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. አብደላህ የአቡበክር ስዲቅ ልጅ ናቸው። አብደላህ ብዙ ዘመቻዎችን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር በመሆን ዘምተዋል፣ ታግለዋልም። ከዚህ ዓለም በሞት የተለዩት አባታቸው ኸሊፋ በነበሩበት ወቅት ነበር። የተቀበሩት አቡበክር ስዲቅ ረዲየላሁ ዐንሁ በተገኙበት ነው። የኸሊፋው ልጅ በሞቱበት ወቅት በእጃቸው የነበረው ሀብት ንብረት 6 ድርሃም ብቻ ነበር። አስሲዲቅ ረዲየላሁ ዐንሁ በጃሂልያው ዘመን ያገቧት ሁለተኛ ሚስት ደግሞ ኡሙ ሩማን ትባላለች። እስልምናን የተቀበለችው ቀድማ ነበር። ወደ መዲና በመሰደድም ለነቢይ ሰለላሁ ዐለይሂ ወሰለም ቃል ኪዳን ወበያ ገብታለች። አላህን ሱብሓነሁ ወተዓላ በጽኑ የምትታዘዝ ሴት ነበረች። ኡሙ ሩማን ለሰይድ አቡበክር ረዲየላሁ ዐንሁ 2 ልጆችን አፍርታላቸዋለች። የመጀመሪያው አብዱራህማን ሲሆን ሁለተኛዋ ደግሞ የሙእመናን እናት የሆኑት አይሻን ረዲየላሁ ዐንሃ ናቸው። አብዱራህማን እስልምናን የተቀበሉት በጣም ዘግይተው ነበር። እንደውም በበድርና ኡሁድ ዘመቻዎች ከሙሽሪኮች ከካህዲያን ጋር ወግነው ከአባታቸው አቡበክር አስሲዲቅ ረዲየላሁ ዐንሁ በተቃራኒ ተሰልፈው ሙስሊሞችን ተዋግተዋል። እስልምናን ከተቀበሉና በእስልምና ውስጥ መኖር ከጀመሩ በኋላ ከታላቁ ሱሐባና የጦር ጄኔራል ኻሊድ ቢን ወሊድ ረዲየላሁ ዐንሁ ጋር በመሰለፍ ሻምና ኢራቅን በቀናው የኢማማ ዘመቻ ላይ በግንባር ቀደምትነት ተሳትፈዋል። ሰይድ አቡበክር አስሲዲቅ ረዲየላሁ ዐንሁ እስልምናን ከተቀበሉ በኋላ ያገቧትና 3ኛ ሚስታቸው ደግሞ አስማ ቢንት ኡመይስ ትባላለች። አስማ በርካታ ሱሐባዎችን በየተራ አግብተው እንደነበረ ይነገራል። ከነዚህም አንዱ ጃፈር ኢብን አቢ ጣሊብ ናቸው። ከጃፈር 3 ልጆችን ወልደዋል። አስሲዲቅ ረዲየላሁ ዐንሁ ያገቧት ጃፈር ቢን አቢ ጣሊብ ረዲየላሁ ዐንሁ ከተሰዋ በኋላ ነበር። ሙሐመድ ቢን አቡበክርን የወለዱትም ከዚህ በኋላ ነው። አስሲዲቅ አቡበክር ረዲየላሁ ዐንሁ ከሞቱ በኋላ አስክሬናቸውን እንዲታጠብ የተናዘዙት ለዚህቹ ባለቤታቸው ነበር። በእስልምና ታሪክ ለመጀመሪያ ጊዜ የባሏን አስክሬን ያጠቡት ሴት አስማ ቢንት ኡመይስ ናቸው። ለእኚሁ ሱሐቢት ከሰይድ አቡበክር ረዲየላሁ ዐንሁ ሕልፈት በኋላ ከታላቁ ኸሊፋ ከሰይድ ዓሊ ቢን አቢ ጣሊብ ረዲየላሁ ዐንሁ ጋር በጋብቻ ኖረዋል። አስሲዲቅ 4ኛ ሚስት የዓሊ ኸስረጅ ጎሳ አባል የሆኑት እሜት ሐቢባ ቢንት ዘይድ አልኸዝረጂ ናቸው። አቡበክር ረዲየላሁ ዐንሁ በሞት የተለዩዋቸው ቅሪት ሆነው ነበር። ከአስሲዲቅ ረዲየላሁ ዐንሁ ሕልፈት በኋላ ኡሙ ኩልሱም ቢንት አቡበክርን ወልደዋል። በጥቅሉ ከሰይድና አቡበክር ረዲየላሁ ዐንሁ አብራክ የተገኙ 6 ልጆች ነበሩ፣ 3 ወንዶችና 3 ሴቶች። የአስሲዲቅ ሰውነት ገጽታቸው ረዲየላሁ ዐንሁ ሰይድ አቡበክር ረዲየላሁ ዐንሁ መካከለኛ ሰው ነበሩ። እግሮቻቸው ቀጠን ያሉ፣ ታፋቸው ብዙም ወፍራም አልነበረም። አይኖቻቸው ጉድጉድ ያሉ ሆነው ባለ ግርማ ሞገስ ነበሩ። አጭርም ረጅምም አይባሉ፣ መካከለኛ ሰው ነበሩ። አንገታቸውን ትንሽ ደፋ ያደርጉ ነበር። በጣም ነጭ ሲሆኑ
ጺማቸው ለዓይን ማራኪ ነው። በሂናም ያቀልሙት ነበር። ግንባራቸው ያበራ ነበር። አቡበክር ረዲየላሁ ዐንሁ ቀጥ ያለና ሰልካካ አፍንጫ ነበራቸው። ዋና ባህሪያቸው በህይወታቸው ጣዖት አምልኮ አለማወቃቸው ነው። ሰይድ አቡበክር አስዲቅ ረዲየላሁ ዐንሁ ከመስለማቸው በፊትም ቢሆን የነበራቸው እውቅ ባህሪ አንዲትም ቀን እንኳ ለጣዖታት ሰግደውና አጎብድደው አለማወቃቸው ነበር። በአንድ ወቅት አባታቸው ለመካ ጣዖታት ክብር እንዲሰጡና እንዲያጎበድዱ አቡበክር ስዲቅ ረዲየላሁ ዐንሁ ያዟቸዋል፣ ይገፋቸዋል። አቡበክር ረዲየላሁ ዐንሁ የዋዛ አልነበሩምና አባቶቻቸውን ተወት በማድረግ ወደ ጣዖታቱ ዘወር ይሉና እንዲህ ይለው ነበር፣ እስቲ አቅምና ችሎታ ካላችሁ አብሉኝ፣ አጠጡኝ ወይም አልብሱኝ ይሏቸው ነበር። የጎዛኑ ምላሽም ዝምታ ይሆናል። አቡበክር ስዲቅ ረዲየላሁ ዐንሁ ወዲያው ድንጋይ አንስተው ወደ ጎዛኑ በመወርወር እንክትክቱን ያወጡታል። ከዚያን ጊዜ ጀምሮ ወደ እነዚህ ጣዖታት ዞር ብለው አያውቁም። ከዕለታት አንድ ቀን የመካ ጣዖታዊን አስዲቅን ረዲየላሁ ዐንሁ አቡበክር ሆይ ለላትና ዑዛ አትሰግድም ብለው ጠየቋቸው ይሏቸዋል። አቡበክር ረዲየላሁ ዐንሁ ለመሆኑ ላትና ዑዛ ምንድናቸው ብለው መልሰው ጥያቄ ያቀርቡላቸዋል ሲሉ መልሰው ይጠይቃሉ ማለት ነው። የአላህ ሴት ልጆች ናቸው ይላሉ በማለት ጣዖታውያን ይመልሳሉ። አስዲቅም እናታቸውስ ማን ትባል ይሆን በማለት ተሳለቁባቸው። ሁለተኛው ባህሪያቸው አስካሪ መጠጥ ኸምር የሚባል ነገርን ቀምሰው አለማወቃቸው ነው። አቡበክር ስዲቅ ረዲየላሁ ዐንሁ ሙስሊም ከመሆናቸው በፊት ለ38 ዓመታት ያህል ቢኖሩም የአስካሪ መጠጥ ጣዕም ምን እንደሚል እንኳ አያውቁም ነበር። ስለዚህ ጉዳይ ተጠይቀው ሳየው ራሱ ይከረፋኛል ብለዋል። በአንድ ወቅት አንድ ሰው በመጠጥ ናላው ዞሮ ከመሬት ላይ ቆሻሻ እያነሳ ሲመገብ ይመለከቱና በጣም ስለዘገነናቸው ራሳቸውም በእንዲህ አይነቱ ወራዳ ነገር እንደማያስገቡ መማል መገዛታቸው ተነግሯል። አስካሪ መጠጥ የሚጠጣ ሰው ካለ የእኚህን ታላቁ ሷሃቢ አርአያነት በመከተል ርግፍ አድርገው ሊተወው ይገባል። ሌላኛው ባህሪያቸው ቁረይሽ ጋር የነበራቸው ጥብቅ ቁርኝት ሰይድ አቡበክር ረዲየላሁ ዐንሁ ከእስልምና በፊት በጣም በሚያስገርም አኳኋን ሰውን ሁሉ ይወዱ ነበር። አቡበክር ስዲቅ ረዲየላሁ ዐንሁ ስለ ቁረይሽ ጎሳ የጠለቀ እውቀት ነበራቸው። ይህ እውቀታቸው ወደ አላህ ሱብሓነሁ ወተዓላ ያደረገ ለነበረው ዳዕዋ ብዙ ወሳኝ አስተዋጽኦዎችን አበርክተዋል። ከረሱል ዓለይሂ ሰላቱ ወሰላም ጋር ሆነው ወደ አንዳንድ ጎሳዎች ዘንድ ሄደው በነበረበት ጊዜ ስለ ጎሳዎቹ ዝርዝር ሁኔታ ለነቢዩ ሰለላሁ ዐለይሂ ወሰለም ያብራሩላቸው ነበር። እንዲህ ባይሆን ኑሮ ለእነዚህ ሰዎች በሚገባቸው መልኩ ዳዕዋ ማድረግ ለረሱል ዓለይሂ ሰላቱ ወሰላም ቀላል አይሆንም ነበር። ከዕለታት አንድ ቀን ዳዕዋ ለማድረግ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በመሆን ወደ አንድ ጎሳ ሄዱ። የዚህ ጎሳ አባል የሆኑና ስሙ ዘሒር የሚባል አንድ ገጣሚና ባለቅኔ ነበር። አቡበክር ስዲቅ የዚህን ሰው ማንነትና የሚያገኙበትን ቦታ ለረሱል ዓለይሂ ሰላም ይነግሯቸዋል። ቦታው ላይ ሲደርሱ ነቢዩ ሰለላሁ ዐለይሂ ወሰለም የጎሳው አባላት ለሆኑ የጎሳ አለቆች በአንድ ሰላምታ ያቀርባሉ። አቡበክር ስዲቅም
በፊናቸው ነቢዩን ሰለላሁ ዐለይሂ ወሰለም ያስተዋውቃሉ። እንዲህ እያሉ ዘሒር ዘንድ ሲደርሱ አሲዲቅ ይህ ሰው ዘሒር ነው ብለው ይነግሯቸዋል። ረሱልም ሰለላሁ ዐለይሂ ወሰለም ባለቅኔው ብለው ሰላም ይሉታል። ባለቅኔው ዘሒር እንዲህ ይላል፣ ነቢዩ ሰለላሁ ዐለይሂ ወሰለም እኔን በማወቃቸው የተደሰትኩትን ያህል መቼም ቢሆን ተደስቼ አላውቅም ይላል። ሰይድ አቡበክር ረዲየላሁ ዐንሁ ሀብታቸውን በሙሉ ለዳዕዋ ማካሄጃ አውለዋል። በዚህም ምክንያት ከዚህ ዓለም በሞት ሲለዩ 6,000 ድርሃም ዕዳ ነበረባቸው። ነቢዩ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ባልንጀራ አስዲቅ ረዲየላሁ ዐንሁ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ውድ ጓደኛ ነበሩ። በሁለቱ መካከል ጥልቅ የሆነ ውዴታና ፍቅር ነበረ። ረሱል ዐለይሂ ሰላቱ ወሰላም ከአጎታቸው አቢ ጣሊብ ጋር ለንግድ ወደ ሻም ተጉዘው በነበረበት ወቅትና ከባሕታዊ ቡሐይራ ጋር በተገናኙ ጊዜ አቡበክር ረዲየላሁ ዐንሁ አብረዋቸው እንደነበሩ ይነገራል። የአስዲቅ ረዲየላሁ ዐንሁ የስብዕና ቁልፍ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ከሰዎች ሁሉ በእውነተኛ እምነቱ ወደር የማይገኝለት ሰው አቡበክር አስዲቅ ረዲየላሁ ዐንሁ ነው። እንዲህም ይላሉ፣ ከሰዎች ሁሉ በጽኑ እምነቱ አቻ የማይገኝለት ሰው አቡበክር አስዲቅ ናቸው ይላሉ ረሱል ዐለይሂ ሰላም። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የኡማማው ኢማን በአንድ መዳፍ የአቡበክር ኢማን ደግሞ በሌላ መዳፍ ሆኖ ቢመዘን አቡበክር ኢማን ባመዘነ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር የበለጣችሁ በሶላትና በጾም ብዛት ሳይሆን በቀልቡ ውስጥ ጸዳል በሆነው ኢማኑ ነው ሲሉ መስክረዋል። አቡበክር አስዲቅ ረዲየላሁ ዐንሁ የስብዕናቸው ቁልፍ የሆነው ለእውነት የነበራቸው ፍጹም ውዴታ ነበር። ለእውነት መጽዋዕት ለመሆን ሲሉ ዕድሜያቸውንም ሆነ ደማቸውን ከመስጠት ለአፍታም አላነጋገሩም። አስዲቅ ረዲየላሁ ዐንሁ ሕይወታቸውን ሁሉ ምንም ሳይሰስቱ ለነቢዩ ሰለላሁ ዐለይሂ ወሰለም የሰጡት የእውነት ሁሉ መገኛ ረሱል ዐለይሂ ሰላም በመሆናቸው ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ዚነተ ዓለማዊው ሕይወት በተሸጋገሩበት ቅጽበት ሶሐባዎች ሁሉ ተደናግጠው የሚያደርጉትን ሲያጡ ግልጽና ትክክለኛ አቋም የወሰዱት ብቸኛው ሰው አቡበክር ረዲየላሁ ዐንሁ ነበሩ። አቡበክር ረዲየላሁ ዐንሁ የሕይወት ምንጊዜም ቢሆን ሙሉ በሙሉ የሚቆጣጠረው እውነት ብቻ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም መካ ውስጥ የእውነት ተምሳሌት ሆነው ብቅ ሲሉ አቡበክር ረዲየላሁ ዐንሁ በእጃቸው ያለውን ነገር ሁሉ ለነቢዩ ሰለላሁ ዐለይሂ ወሰለም በመስዋዕትነት አቀረቡ። ረሱል ዐለይሂ ሰላም ለሕልፈት ሲበቁም አስዲቅ ረዲየላሁ ዐንሁ በእውቀት መስመር ላይ ጸኑ። ዑለማዎች አንድ በጋራ የሚስማሙበት ነገር አለ። ይኸውም ከነቢዩ ሰለላሁ ዐለይሂ ወሰለም በመቀጠል ለመጀመሪያ ጊዜ ለአላህ ሱብሓነሁ ወተዓላ ስጁድ ያደረጉ በግንባሩ ተደፍቶ የሰገደ እመቤት ኸዲጃ ረዲየላሁ ናቸው። ከወንዶች የመጀመሪያው የሰለመው ደግሞ አቡበክር አስዲቅ ረዲየላሁ ዐንሁ ናቸው።
ከህፃናት የመጀመሪያው እስልምናን የተቀበለ ደግሞ አልይ ቢን አቢ ጣሊብ ረዲየላሁ ዐንሁ ሲሆኑ ከአገልጋይ ደግሞ የመጀመሪያ እስልምናን የተቀበሉት ዘይድ ቢን ሐሪስ ረዲየላሁ ዐንሁ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ አቡበክር ረዲየላሁ ዐንሁ ወደ እስልምና ሲጋብዟቸው ያለምንም ማመንታት ነበር የተቀበሏቸው። ረሱል ዐለይሂ ሰላቱ ወሰላም ይህንኑ አስመልክተው እንዲህ ይሉናል። ከአቡበክር በስተቀር ማንኛውንም ሰው ወደ እስልምና ሲጋብዘው ያላመነታና ያላነጋገረ የለም። አቡበክር ግን ስለ እስልምና ሲነግረው ወዲያውኑ ያለማመንታትና ያለመነጋገር ተቀበለኝ። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ሙሐመድም የአላህ መልእክተኛ ነው በማለት እዚያው መሰከረ። ሰይድ አቡበክር ረዲየላሁ ዐንሁ ወደ እስልምና ጥሪ ሲያደርጉላቸው ወዲያውኑና ያለማመንታት የተቀበሉት እንዲሁ በስሜትና በዘፈቀደ አልነበረም። ምንም አይነት ራዕይ ሳይኖራቸው ቀርቶም አይደለም። ይልቁንም ሐቅ የተባለን ነገር ወዲያውኑ የመቀበልና የማመን ቋሚ ባህሪ ስለነበራቸው ነው። እስልምናን እውነት ከተቀበሉበት ዕለት አንስቶ የብርሃን ጸዳል ቀልባቸውን ይሞላ ጀመር። እዚህ ቦታ ላይ ለአፍታ ቆም ብለን በማስተዋል ከእኚህ ታላቅ ሰው መማር ይኖርብናል። እስልምና እውነት መሆኑን አምነን እስከተቀበልን ድረስ ሁለመናችንን በእስልምና ጥላ ስር ማኖር ይገባናል። አቡበክር ረዲየላሁ ዐንሁ ተምሳሌት ማድረግ ይኖርብናል። ከላይ እንደተጠቀሰው አቡበክር ሲዲቅ ረዲየላሁ ዐንሁ እኛን የበለጡን በሶላት ወይም በጾም ብዛት ሳይሆን የእውነት ብርሃን ሲመለከቱ በዚያ ውስጥ ተጠቅልለው ለመኖር አንዳችም ባለማመንታታቸው ነው። ነፍሶቻቸውን፣ ሀብቶቻቸውን፣ ጊዜዎቻቸውን ሁሉ ለእውነት ሰጥተዋል። ለእውነት ሲሉ ደማቸውን ሰጥተዋል። ገንዘቦቻቸውን ሁሉ አፈሰዋል። ኃይላቸውን፣ ችሎታቸውን ልጆቻቸውን ለእውነት ሰጥተዋል። ከአቡበክር ረዲየላሁ ዐንሁ ልንማር ከሚገባን ቁም ነገር አንድን እውነት ካወቅን ሕይወታችንን በሙሉ ለዚህ እውነት መስጠትን ነው። አቡበክር ሲዲቅ ረዲየላሁ ዐንሁ እስልምናን ሳይወለዱ የተቀበሉት ብዙ ተናጋሪዎች ሳይሆን ከነቢዩ ሰለላሁ ዐለይሂ ወሰለም ጣፋጭ አንደበት በሰሟት ጥቂት ንግግር ነበር። የእስልምናን መልእክት ለማሰራጨት በአጭር ታጥቀው የተነሱት ወዲያው እንዲሰለሙ ነበር። ለዳዕዋ በተነሱ በመጀመሪያው ሳምንት ውስጥ ጀነት ከተበሰረላቸው የአሽረቱል ሙበሽሪን 10 ሰዎች ውስጥ 6ቱ በእርሳቸዎች ለመስለም በቅተዋል። እነዚህም አንደኛ ሰዒድ ቢን አቢ ወቃስ፣ ሁለተኛ ዙበይር ቢን አልአዋም፣ ሶስተኛ ጦልሓ ቢን፣ አራተኛ አቡ ዑበይዳህ ቢን አልጀራህ፣ አምስተኛ አብዱራህማን ቢን አዋፍ፣ ስድስተኛ ዑስማን ቢን አፋን ናቸው። እነዚህ ሁሉ እንቁዎች አቡበክር ረዲየላሁ ዐንሁ አማካኝነት የሰለሙት በአንድ ሳምንት ጊዜ ውስጥ ነው። በዚህ እውቀት አስሲዲቅ ስለ እስልምና ያወቁ የነበረው ጥቂት ነገር ብቻ ነው። የዚህ አንጻር እስኪ እኛን ሁኔታ እንገምግሙ። ስለ እስልምና ብዙ እናውቃለን። በእኛና
በአቡበክር ረዲየላሁ ዐንሁ መካከል ያለው ልዩነት አንድ ነው። ይኸውም ራሳቸው እውነትን አውቀው ወዲያውኑ ጥቅልል ብለው ለእውነት ብቻ መኖር ጀመሩ። እኛ ግን እውነትን በብዙ አቅጣጫ አውቀናል። ለእውነት ለመኖር ግን ዝግጁዎች አይደለንም። እውነት አውቀን ለእውነት ብቻ ለመኖር ካልቻልን በእውነት ስህተተኞች ነን። አቡበክር ረዲየላሁ ዐንሁ እውነት አወቁ። ስሜታቸው ለእውነት ተመረከ። ለእውነትም ሰሩ። ከላይ የተጠቀሱት 6 ቋንቋዎች ሙስሊም እንዲሆኑ ምክንያት የሆኑት አቡበክር ረዲየላሁ ዐንሁ ናቸው። እነዚህ ሰዎች የሰሯቸው መልካም ስራዎች ሁሉ የነርሱም ምንም ሳይጓደል ለአቡበክር አስሲዲቅ ረዲየላሁ ዐንሁ ነው የሚመዘገቡት። ያደረጉት ኢባዳ ጂሃድ፣ መጽዋት፣ ዳዋ ሁሉም እንደው ለአስሲዲቅ ረዲየላሁ ዐንሁ ነው። አቡ ዑበይዳ ቢን አልጀራህ ሻምን፣ ሳዕድ ቢን አቢ ወቃስ ደግሞ ኢራቅን የከፈቱና ያቀኑ ናቸው። የፈረስንም ቅኝ አገዛዝ ያንኮታኮቱ ናቸው። ረዲየላሁ ዐንሁ። ለዛሬው በዚህ እናበቃለን። ለሚቀጥለው ኢንሻአላህ ለዛሬው በዚህ እንጨርሳለን። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ ያደርጋችሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።